ዓለምን ታንቀጠቅጥ የነበረችው ቤተክርስቲያን ዛሬ አገሯ ላይ ምንም አትሰራ። አሁን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግረን የማንሰማበት ምክንያት ይሄ ነው። አንደመጥም። አሁን ለምን ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዶ በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በእነዚህ ጉዳዮች ከሆኑስ በካህናት ሞት ቤተክርስቲያን መቃጠል ጉዳይ ከሆነ ዝም ይናገር ሰው ካለ ቢታሰር ዝም ይናገር ሰው ካለ ቢሰቃይ ዝም። አሁን ሰው እየተገደለ እየተቀነጠሰ የሚጣለው የሃይማኖት አባቶች ነን በሚሉት ዙሪያ እንዘን። ውስጣችን ምንም ባናደርግ እንኳን በውስጣችን ግን እንዘን። ዛሬ በየመንገዱ የወደቁ ሰዎች አሉ። እኔና እናንተ ሳምራዊ እንድንሆን ያስፈልጋል። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ ይላል። ከኢየሩሳሌም ወዴት ሲወርድ? ወደ ኢያሪኮ። ምን ሲል ሲወርድ ነው። ቃላቶቹን እያንዳንዳቸውን ከተመለከታችኋቸው ሁልጊዜ ጌታ በሆነ ምሳሌ እንጂ ባልሆነ ምሳሌ አያስተምርም ይላሉ መተርጉማ። ምን ማለት ነው? የሚገልጣቸው አገላለጦች ቃላቶቹ ተናግረን የጨረስናቸው አይደሉም፣ አያልቁም። በነገራችን ላይ ማንም ሰው ወንጌል ገብቶኛል እስከ መጨረሻው የሚል ሰው ውሸታም፣ ወንጌልም ላይ ሐሰት የሚናገር ሰው። ወንጌል በየጊዜው እየተገለጠ እየበራ የሚሄድ ምስጢር ነው። ልክ እንደ ብርሃን እየጨመረ 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 የሚሄድ ምስጢር ነው እንጂ በአንድ ጊዜ የሚገለጥ አይደለም። ጨርሰን አናውቀውም ወንጌል። እና ከኢየሩሳሌም ወደ ኢያሪኮ ሲወርድ ይላል። ኢያሪኮ የሲኦል ምሳሌ ነው። ኢያሪኮ የሞት ምሳሌ ነው። ኢያሪኮ የመቃብር ምሳሌ ነው። ኢያሪኮ የዝቅጠት ምሳሌ ነው። ኢያሪኮ የውርደት ምሳሌ ነው። ኢየሩሳሌም የከፍታ ምሳሌ ልዕልና ነው። የነፍስ ልዕልና፣ የእውቀት፣ የመንፈሳዊነት፣ የሃይማኖት፣ የክርስትና የዚህ ከፍታ የሚያሳይ ነው ኢየሩሳሌም የሚለው። ኢየሩሳሌም ማለትም ሀገረ ሰላም ማለት የሰላም ሀገር ማለት እና ከኢየሩሳሌም ወደ ኢያሪኮ ሲወርድ ይላል። ይህንን መተርጉማን ከኢየሩሳሌም ወደ ኢያሪኮ 18 ማይል ርቀት አለው ይላል። ስንት ማይል አልኳቸው? 18 ማይል ርቀት አለው። እና ኢያሪኮ የሚባለው በጣም በተለይ መሄጃው መንገዱ በጣም አለት የበዛበት በረሃማ እጅግ በጣም የሚያስጨንቅ፣ ከዛ ደግሞ ኢያሪኮ ሸለቋማ ወንዛማ የሚባል አይነት ዝቅተኛ የሚባል ቦታ ነው። እና ከኢየሩሳሌም ወደ ኢያሪኮ ሲወርድ ብሎ ይጀምርና ወንበዴዎች አገኙት ይላል። የመጀመሪያው ሰውየው ከኢየሩሳሌም ስለወጣ ወንበዴዎቹ ወደቀ። ወንበዴዎቹ ወደቀ ከከፍታው ሲወርድ ማለት ነው። አንዱ ትልቁ ነገር በከፍታችን ስንወርድ የመጀመሪያው አጋንንት ያገኙ። ወንበዴዎች የተባሉት አጋንንት ናቸው። ርኩሳን መናፍስት ናቸው። እኩያን መናፍስት ናቸው። እግዚአብሔር ከክፉ መናፍስት ሁላችንንም ይሰውረው። እና ከቤተ ክርስቲያን ስንወርድ፣ ከጸጋችን ስንወርድ፣ ከመንፈሳዊነታችን ስንወርድ፣ ከነበረን ማንነታችን መንፈሳዊ ማንነታችን ከደግነታችን ስንወርድ መጀመሪያ የሚቀበሉን አጋንንት ናቸው። ርኩሳን መናፍስት ናቸው። ገፈፉት ይላል፣ ደበደቡት ይላል። ከዛ በሕይወትና በሟት መካከል ጥለውት ሄዱ ይላል። ከዛ አንድ ካህን መጣ ይላል፣ አለፈው ይላል። አይቶት ገለል ብሎ አለፈ ይላል። ከዛ ሌዋዊ መጣ ይላል። ከዛ አይቶት ገለል ብሎ አለፈ ይላል። ከዛ ሳምራዊ መጣ ይላል። ከዛ ግን አዘነለት፣ ቀረበ፣ በቁስሉ ላይ ዘይትና የወይን ጠጅ አፈሰሰበት፣ በአህያው ጭኖ ወደ እንግዶች ማደሪያ ወሰደው፣ ለባለመድኃኒተኛ ሰጠው። 2 ዲናር ከፍሎ የከሰርከው ቢኖር ስመለስ እከፍልሃለሁ ብሎ ሄደ ይላል። ታሪኩ ባጭሩ ሄደ። አሁን ይሄ የመጀመሪያው ከኢየሩሳሌም ወደ ኢያሪኮ ወረደ። ከዛ ወንበዴዎች ወደቀ። ከዛ የመጀመሪያው ገፈፉት። ከዛ ምን አረጉት? ደበደቡት። ከዛ ምን አረጉት? ጥለውት ሄዱ። ሶስቱን ነገሮች ትመለከታላችሁ። የመጀመሪያው ገፈፉት ማለት ልብሱን ገፈፉት፣ ያለውን ነገር ወሰዱት። ሁለተኛው ደበደቡት ማለት ወስደው ብቻ ገፈው ብቻ አልተውትም፣ አጠቁት፣ ደበደቡት፣ አሰቃዩት፣ አቆሰሉት። ከዛ ደግሞ ትተውት ሄዱ፣ ጥለውት ሄዱ። የመጀመሪያው ከከፍታችን ስንወርድ እንገፈፋል። ምንድነው የምንገፈፈው? እውቀት፣ ጥበብ፣ ትሕትና፣ ጸጋ፣ መንፈሳዊነት፣ ልጅነት፣ እነዚህ ነገሮች እንገፈፋል። ከዛ ቀጥሎ ደግሞ መገፈፍ ብቻ አይደለም፣ እንደበደባለን። ከዛ ቀጥሎ ደግሞ ምን እንሆናለን? መንገድ ላይ ተጥለን እንገኛለን። ጥለውን ይሄዳል። እነዚህ ሶስቱም ነገሮች እኛ ማህበረሰብ ውስጥ እየተከናወኑ ያሉ ነገሮች ናቸው። አሁን የነገረ ድህነቱን ትምህርት ትቼ ነው፣ የነገረ ክርስቶስን ትምህርት ትቼ ነው፣ እንዳላበዛ እንዳላሰፋ። ግን የእኛን ማህበረሰብ መጀመሪያ ከኢየሩሳሌም ወደ ኢያሪኮ ወረድን። እንደ ማህበረሰብ እንደ ህዝብ ማለት ነው የወረድነው። በምንድነው የወረድነው? በስነ ምግባር። ምንድነው በስነ ምግባር መውረድ ማለት? ክፉ መሆን፣ ጨካኝ መሆን፣ በቀለኛ መሆን፣ ብሔርተኛ መሆን፣ በቋንቋ መለያየት፣ በጦርነት ክፉ መሆን፣ እናቶችን መግደል፣ ህፃናትን መግደል፣ ሽማግሌዎችን መግደል፣ አንዱ ብሔር ላይ መነሳት። እነዚህ ነገሮች መውደቅ ናቸው። ከኢየሩሳሌም ወደ ኢያሪኮ መውረድ።
ከአባቶቻችን ከፍታ መውረድ፣ ይሄ የነበረውን አብሮነት እሱን መናድ፣ ህብረታችንን መናድ፣ ኢትዮጵያዊነቱን መናድ፣ ክርስትናውን መናድ፣ መንፈሳዊነቱን መናድ፣ አብሮ መብላት አብሮ መጠጣቱን መናድ፣ ይሄ በፊት በግቢ የነበረውን ዝምድና እሱን መናድ፣ ሰው በመሆን መከበር የነበረበትን ሀገር እሱን መናድ። እነዚህ ነገሮች አውርደን ፈጥፍጠናቸው እንደ ማህበረሰብ ወርደን እንደ ህዝብ ማለት ብዙ ጊዜ እናገራለሁ። የህዝብ ኃጢአት ሰርተናል። የህዝብ ኃጢአት ደግሞ ለዚህ ንስሐ አልገባንበት። የሚያሳዝነው ይሄ ለዚህ ንስሐ ማለት ምንም የጠፋብን አሁን ብዙ ጊዜ የምለው ነገር አለ። በመረጃ እንደምታውቁት በሚሊዮን ደረጃ ሰዎች ሞተውብናል። በዚህም አሁን ድንበር ምናምን አይደለም እምላችሁ፣ ኢትዮጵያውያን ሆኑ ሰዎች በሚሊዮን የሚቆጠሩ ሰዎች በጦርነት ሞተዋል። በእኛ የሞቱ እኛ የገደልናቸው በአንድም በሌላ መንገድ በቀጥታ የተኮስን ላንሆን እንችላለን። አክቲቪስት ሆነን የገደልናቸው፣ እየጻፍን የገደልናቸው፣ ጦር ሜዳ ድረስ ሂደን እንዲህ ቢሆን እንዲያ ቢሆን ብለን የገደልናቸው፣ ጦርነቱን ደግፈን የገደልናቸው፣ በሐሳብ የታባቱ ሰራለት እንዲህ በለው እያልን የገደልናቸው እንደ ህዝብ የሰራናቸው ኃጢአቶች አሉ። ልክ አሁን ጦርነቱ ላይ ሲሆን እንደ ህዝብ ወጥተን ኃጢአቱን ሰርተን ግን ጦርነቱ ካለቀ በኋላ እነዚያ ሰዎች ፖለቲከኞቹ ሲታረቁ እኛ ግን እስካሁን ድረስ እርቅ አላደረግንም። ንስሐ አልገባንበት። መሆን የነበረበት እንደሆነ ታውቃላችሁ። እንደ ህዝብ ተሰብስበን አፍረን በአደባባይ የይቅርታ ቀን የንስሐ ቀን አውጀን ደረታችንን እየደቃን እግዚአብሔር እንዲምረን ጦማችንን መዋል ሁሉ ነበረብን፣ ቢያንስ ለአንድ ቀን። ግን ያን አላደረግንም። ይሄ ብቻም አይደለም፣ ዕቃ የጠፋብን እንኳን አንመስለን። ዕቃ እንኳን ሰው የሞተብን ዕቃ የጣልን እንኳን አይመስለንም። እንደገና ስለ ጦርነቶች እናወራለን። አሁንም 7 ልጆች ለቀበሩ እናቶች ኃላፊነት አንወስድ። 7 ልጆች 7 ወንዶች ልጆች ለቀበሩ እናቶች፣ አሁንም ወገባቸው ላይ ገመድ ያሰሩ እናቶች፣ ሰንሰለት ያሰሩ እናቶች፣ አሁንም 7 ፎቶ የወንድ ልጆቻቸውን ፎቶ ሰብስበው በየተራ እያዩ የሚያለቅሱ እናቶች፣ ማንም እነሱን የሚያጽናናቸው የለም፣ ማንም ይደርስላቸው የለም። ለዚህ እንኳን አናፍረው። አያችሁ፣ እንደ ማህበረሰብ ከኢየሩሳሌም የወረድንበት፣ ከከፍታችን የወረድንበት፣ ከኢትዮጵያዊነት የወረድንበት፣ ከመንፈሳዊነት የወረድንበት ደግሞ አለማፈራችን፣ አያችሁ መገፈፋችን፣ ከዚያ መደብደባችን፣ ከዛ መንገድ ላይ የተጣልን መሆናችን መጨረሻ ላይ እንደዛ ነው የሚሆነው። ተትተን እንሄዳለን። አሁን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግረን የማንሰማበት ምክንያት ይሄ ነው። አንደመጥም። አሁን ለምን? ተጥለናል፣ ወድቀናል። አሁን ቤተክርስቲያን ተቃጠለ እንዲሆነ ብለን እሪ ብንል ማንም አይሰማም። ካህን ተገደለ ሲባል እሪ ብንል ማንም አይሰማም። ሊቃውንት እየተገደሉ እንዲሆነ ብንል ማንም አይሰማም። ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። የሞገሳችን ተወስዷል። ክብራችን ተወስዷል። ለዚህ የምንናገረው ነገር እንዳይሰማ ጫና እንዳያደርግ ቤተክርስቲያኒቱ በዓለም አቀፍ ደረጃ ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችዋ ቤተክርስቲያን ዛሬ አገሯ ላይ ምንም ማትሰራ ምንም። እነዚህ ነገሮች ከኛው ከራሳችን የመጡ ችግሮች ናቸው። ምክንያቱም ሰው ሲሞት ዝም ብለን ከዚያ ቀጥሎ ምንድነው የሚለው? ካህኑ ያየዋል አይደል? ገለል ብሎ ያልፋል። ከዛስ ሌዋዊ ይመጣል አይደል? ገለል ብሎ ያልፋል። ሳምራዊው ግን አዘነለት። ካህንና ሌዋዊ የሚለው ለምን እንደተጠቀሱ ታውቃላችሁ? በዚህ ቦታ ይሄ ኢያሪኮ ተብሎ በሚጠራው ስፍራ ከ12000 በላይ በዚያ ጊዜ ጌታ ባስተማረበት ጊዜ ከ12000 በላይ ካህናትና ሌዋውያን ይኖሩ ነበር። ከስንት ሺህ በላይ አልኳችሁ? የካህናት መንደር ነው ማለት ነው። የካህናት መንደር ነው። ያ መንደር ሰውየው ተደብድቦ ሰውየው ተገፎ ወንበዴዎቹ ያሉት ወንበዴዎቹ የሚገኙት የካህናቱ መንደር አጠገብ ነው። አሁን ውንብድና ያለው አገልጋዩ መንደር አጠገብ ነው። ካህኑ መንደር አጠገብ ነው። የካህኑ ሰፈር አጠገብ ነው። አሁን ሰው እየተገደለ እየተቀነጠሰ የሚጣለው የሃይማኖት አባቶች ነን በሚሉት ዙሪያ በየትኛውም በኦርቶዶክሱ ብቻ አይደለም፣ በሙስሊሙ በፕሮቴስታንቱ በየትም ክፋት ያለው ውንብድና ያለው ጭካኔ ያለው ሌብነት ያለው ማጭበርበር ያለው ማስመሰል ያለው ውሸት ያለው በጣም ብዙ ነገሮች አሁን በአገልጋይ መንደር ነው ያለው። ይህ ሰውዬ ተደብድቦ የተጣለው በዚያ መንደር። ከዛ ካህኑ ይመጣና ሲያየው ገለል ብሎት ነው የሚያልፈው፣ እንዳይነካው ተጠንቅቆ። ካህናት ተገለዋል ይባላል አይደል? ሊቃውንት ተገለዋል ይባላል አይደል? ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ላይክ ማድረግ አይፈልጉም። እንዳይነካቸው ገለል ብሎ ያልፉት። እንዳይነካቸው አልሰማሁም፣ አላየውም። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በእነዚህ ጉዳዮች ከሆኑስ በካህናት ሞት በቤተክርስቲያን መቃጠል ጉዳይ ከሆኑስ ዝም። ይናገር ሰው ካለ ቢታሰር ዝም። ይናገር ሰው ካለ ቢሰቃይ ዝም። ካህኑ አይቶ ያልፋል።
ከዛ ሌዋዊው ይመጣል፣ ሌላኛው አገልጋይ ይመጣል። ያየውና ወድቋል እኮ ይሄ ሰው አላዘነለትም። አይቶት ዝም፣ ኃላፊነቱን አልተወጣም። 12,000 በላይ ካህናትና ሌዋውያን አሉ። ከነዚህ ሰዎች አንዱም ይህን ሰው አላገዘው። ሳምራዊው መጣ፣ ያልተጠበቀው ሰው። ሳምራዊ ማለት ከሰማርያ ወገን የሆነ አይሁዳዊ ያልሆነ ማለት ነው። አይሁዳዊ ያልሆነ ከይሁዳ ወገን ያልሆነ ከሰማርያ ወገን የሆነ አይሁድ አብዝተው የሚጠሏቸው ማለት ነው ሳምራውያን የሚባሉት። ሰማርያ በሚባለው ሀገር ሳምራውያን ይባላሉ። ለአንድ ሰው ብቻ ሲሆን ሳምራዊ፣ ለሴት ሲሆን ደግሞ ሳምራዊት ይባላል። ለብዙ ሲሆን ሳምራውያን፣ ሳምራውያት፣ ለሴት ቀማንባቸው ሰዎች ሊሆኑ ይችላሉ ሀገሪቱን የሚጠብቁ። እኛ በጥሩ መኪና እየሄድን ጥቁር መስታወት አድርገን መስታወቱን ዝቅ አድርገን 10 ብር እንሰጣቸው ሰዎች እኛ በሙስና የቀማናቸው እድላቸውን የበላንባቸው ሰዎች ሊሆኑ ይችላሉ። በሙሰኛ ባለስልጣን እድላቸው የተወሰደባቸው፣ እድላቸው የተቀማባቸው፣ በሙሰኛ ካህን፣ በአጭበርባሪ አገልጋይ፣ በውሸታም አገልጋይ፣ በአስመሳይ አገልጋይ እድላቸው የተወሰደባቸው የሚሰቃዩ። አሁን እኛ ሳንቲም ስንሰጥ ለሚለምኑ ሰዎች ሳንቲም ስንሰጥ የለገስን ነው የሚመስለን። እዳ እንዳለብን ታውቃላችሁ። እዳ የነዚህ ህፃናት እዳ። እነዚህ በየመንገዱ አሁን እጃቸውን የሚዘረጉልን ህፃናት እኛ ለምቾታችን ያፈናቀልናቸው ህፃናት ናቸው። በጦርነት ያፈናቀልናቸው ከሀገራቸው እንዲወጡ የተደረጉ ህፃናት፣ አይናቸው ጉድ እያየ በሬሳ ላይ እየተራመዱ ከሞት ተርፈው እዚህ የደረሱ ልጆች ናቸው ብዙዎቹ። ለዚህ እዳ እንኳን ተጠያቂ እንደሆነ እናናውቅም። እንደዚህ ስለ እናንተን ለማስጨነቅ አይደለም። እውነት ለመናገር እንደ ሀገር ነው የምላችሁ፣ እንደ ህዝብ ነው የምላችሁ። ካህኑ አይቶ ገለል ብሎ አለፈ። ሌዋዊው አይቶ ገለል ብሎ አለፈ። ከዛ ሳምራዊ መጣ፣ አዘነለት። ያልተጠበቀ ሰው። አይሁዳዊ አይደለም፣ ካህን አይደለም፣ ሌዋዊ አይደለም፣ በቤተ መቅደስ ገብቶ መስዋዕት የሚያሳርግ አይደለም፣ ዕጣን የሚያሸት አይደለም፣ በእግዚአብሔር ፊት የሚቆም አይደለም። ግን ሳምራዊ አንዳንድ ጊዜ እኔና እናንተ ቤተ መቅደስ ውስጥ ስለሆነን ብቻ እኛ ላንሆን እንችላለን ስጋውን ደሙን የምንቀበለው። ውጭ ያሉ ሰዎች ሊሆኑ ይችላሉ ስጋውን ደሙን የሚቀበሉ። ጀልባ ላይ ያለው፣ በመርከብ የሚሄደው፣ በአውሮፕላን ውስጥ ያለው፣ በሆስፒታል ውስጥ ያለው፣ ስራውን ባንክ ቤት የሚሰራው በአግባብ በኃላፊነት፣ ሐኪም ቤት ሆኖ በአግባቡ ኃላፊነቱን እየተወጣ የሚያክመው ዶክተር ሊሆን ይችላል የሚቀበለው የሚቆርበው። እኔና እናንተ ነጭ ለብሰን ተስፋ እንድትቆርጡ አይደለም ይሄን እምላችሁ፣ የእግዚአብሔር ስራ ድንቅ ስለሆነ እኔና እናንተ ነጭ ለብሰን ስጋውን ደሙን ልንቀበል ቀርበን ሊሆን ይችላል። ማይገባን ከሆነ ግን መልአክ ቀምቶ ወስዶ ነጭ ጋውን ለብሶ የሚያክመው ሰው፣ አልጋ ላይ በሽተኛ የሚያገላብጠው ሰው ለዛ ወስዶ መልአክ ሊያቆርበው ይችላል። ስራ ለሚሰራው ሰው፣ ሳይት ወጥቶ ህንፃ ለሚገነባው መሐንዲስ ወስዶ ሊያቆርበው ይችላል። የሚገባው ከሆነ ማን ሀገር እንደሚጠብቅ አናውቅ። ማን ሀገር እንደሚጠብቅ ለማን ሀገር ውለታ እንደሚውል አናውቅ። በጣም ብዙ ከኛ ያለፉ እንደው መምጣታችን ትርጉም የለውም እንዳትሉ ደግሞ እንደዚህ ስላችሁ እንደው እየተረዳችሁ ነው አይደለም። ነገር ግን በዙሪያችን ምን አይነት ሰዎች እንዳሉ እንድናይ ሳምራዊው አዘነለት። ከዚያስ የወይን ጠጅና ዘይት በቁስሉ ላይ አፈሰሰለት። አስደናቂው እሱ ከአህያው ወርዶ በራሱ አህያ ጭኖ ወደ እንግዶች ማደሪያ ወስዶ እስከ ማግስቱ ድረስ ጠብቆ በጠዋት ተነስቶ ለባለ መድኃኒተኛው 2 ዲናር ሰጠው። ስንት ዲናር ሰጠው? 2 ዲናር። እኔ ደግሞ የሚደንቀኝ 2 ዲናር ከሰጠ በኋላ ለሰውየው እንዲህ ይለው፣ ከዚህ የበለጠ የከሰርከው ቢኖር እፈድየከ አመግብአቴ ስመለስ እከፍልሃለሁ። ምን ስል እከፍልሃለሁ? ደግሞ እኮ የሰውዬ አስደናቂው ሊመለስ ነው ገና። በአህያው ጭኖ መድኃኒተኛ ጋር አድርሶታል። ከዚህ በኋላ ታክሞ ይዳን፣ እኔ ምን አገባኝ አላለም። ተመልሶ ሊጠይቀው የታመነ ሰው፣ ደግ ሰው፣ ርህሩህ ሰው፣ እስከ መጨረሻው ኪዳኑን ያጸና ሰው። ቅዱሳን ማለት እንደዚህ ናቸው። ቅዱሳንን የምናከብራቸው ለምን እንደሆነ ታውቃላችሁ? ይመለሳል።
ይመለሳሉ ማለት ምን ማለት መሰላችሁ? ሞተዋል፣ ግን ደግሞ ቃል ኪዳናቸው አለ። በስጋ ሞተዋል፣ ስጋቸው መቃብር ውስጥ ነው። በነፍስ ግን ይመለሳሉ ወደኛ። እንዴት ብለው? በቃል ኪዳናቸው በየወሩ በእግዚአብሔር ፊት ያሳስባሉ። በየዓመቱ በእግዚአብሔር ፊት ያሳስባሉ። በየቀኑ በእግዚአብሔር ፊት ያሳስባሉ። ሂደው አይቀሩም። ምን ይላሉ? ይመለሳሉ። ልክ እንደዚህ ሰው ይሄ የቅዱሳን ምሳሌ ነው። የኦርቶዶክሳውያን ምሳሌ ነው። ሀገር የሚጠብቅ አንድ ሰው ነው የሚለው። ይኸው ምሳሌው ጌታ ሲመስል አይሁዳዊ ብሎ አይደለም የሚመስለው። ሰውየው የተደበደበውን ሰው አንድ ሰው ብሎ ነው የሚመልሰው። ስንት ሰው? አንድ ሰው። ለምን አይሁዳዊ አላለም? ለምን እስራኤላዊ አላለም ቢባል ሰው የሆነ ሁሉ መረዳት ስላለበት፣ ማንኛውም ሰው ቢወድቅ ማገዝ ስለሚገባ፣ ማዘን ስለሚገባ። የሉቃስ ወንጌል ምዕራፍ 10 ቁጥር 37 ላይ እንግዲህ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ አጠቃላይ ስለ ክርስትና ያስተማረበት ትምህርት ነው። ስለ ኦርቶዶክሳዊነት ያስተማረበት ትምህርት ነው። ይሄ ሰው አዘነለት እና ስላዘነለት ምህረት ስላደረገለት ባልንጀራ ተብሎ ተጠራ። እኛ ቅዱሳን ለምን እናከብራቸዋለን ሲባል ምህረት ያደረጉልን ናቸው። ምን ያደረጉልን? ምህረት ያደረጉ ቅዱሳን ባልንጀራ ተብለው የሚጠሩ ለዚያ ነው። ጎረቤቶቻችን የሚባሉት ለዛ፣ ጓደኞቻችን የሚባሉት ለዛ፣ ምናከብራቸው ለዛ ነው፣ ምንወዳቸው ለዛ ነው። ጽላት በስማቸው የምንቀርጽላቸው፣ በስማቸው መታሰቢያ ያለበት ቤተክርስቲያን የምንሰራላቸው፣ ስዕል አስለን የጸጋ ስግደት የምንሰግድላቸው፣ ዝክር የምንዘክርላቸው ምን ያደረጉ ስለሆኑ ነው? ምህረት ያደረጉ ስለሆኑ። መለኪያው ይሄ መለኪያው ቅዱሳን የሚለኩት መመዘኛው መስፈርቱ ምህረት ባደረገ፣ በቀደመ አይደለም፣ ምህረት ባደረገ፣ በሞተ ብቻ አይደለም፣ ምህረት ባደረገ፣ በሰማዕትነታቸው ብቻ አይደለም፣ ምህረት ባደረገ፣ ይቅርታ ባደረገ፣ በራራ ባዘነ። በዚህ ነው መለኪያው። ይሄ ነው ክርስቲያኑ። ዛሬ በየመንገዱ የወደቁ ሰዎች አሉ። እኔና እናንተ ሳምራዊ እንድንሆን ያስፈልጋል። መልእክቴ ጨረስኩኝ። እኔና እናንተ ልናደርጋቸው የሚገቡ ነገሮች በጣም ብዙ 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 በየመንገዳቸው የወደቁ ሰዎች አሉ። ደግሞ በተለይ በረሃብ የወደቁ ሰዎች፣ የሚራብ ሰው አለ። ከምታስቡት በላይ የሚራብ ሰው አለ። መለመን የሚያፍር፣ የእኛን ፊት ማየት የሚያፍር፣ ባህሉ ስላልሆነ ለመለመን መውጣት ያልቻለ ቤቱን ዘግቶ በረሃብ የሚጠበስ ስንት ሰው ላይ ተቆጥተን ይሆን? በጣም ብዙ ሰዎች አስጨንቀን ይሆን? አያችሁ፣ ሳምራዊውን መሆን ካልቻለን ካላዘንላቸው እግዚአብሔር እኛ ላይ እንዴት ሊያዝን ይችላል? እንዴት ሊራራ ይችላል? ቅዱስ ዮሐንስ አፈወርቅ ይናገራል። ወደ መቅደሱ ስትመጣ አንድ ሰው ረግተህ ከመጣህ ክርስቶስን መቅደስ ውስጥ አታገኘውም ይላል። ለምን? እዚህ አልፈኸዋል ነው የሚለው። ያ የወደቀው ሰው ክርስቶስ ነው። ያ የለመነህ ሰው ክርስቶስ ነው። ምክንያቱም ክርስቶስ ሥጋ የቆረሰለት፣ ደም ያፈሰሰለት፣ የሞተለት ሰው፣ ራሱን አሳልፎ የሰጠለት፣ ደሙን ያፈሰሰለት፣ መስቀል ተሸክሞ የተደፋለት ሰው ነው። ለሰው ትርጉም ይኖራል። ለጎረቤቶቻችን ትርጉም ይኖራል። ርኅራኄ ይኑረን። የይቅርታ ሰዎች እንሆን፣ እንዘን። ውስጣችን ምንም ባናደርግ እንኳን በውስጣችን ግን እንዘን። 318ቱ ሊቃውንት እንዲህ ይላሉ። ለእመ ብከ ሀብ ይላሉ። ጨረስኩኝ። ቢኖርህ ስጥ፣ ወለእመ አልብከ ኢይነከ ይከውነከ ነውረ ወኢምንትኔ። ነገር ግን ባይኖርህ ነውር አይሆንብህም። ግን ፍቱ በልብከ ከመ ታሰኒ፣ በልብህ መልካም ባደርግ ብለህ ተመኝ። ቢኖረኝ ኖሮ እሰጠው ነበር፣ ቢኖረኝ ኖሮ እለግሰው ነበር፣ ቢኖረኝ ኖሮ አበላው ነበር፣ ቢኖረኝ ኖሮ አጠጣው ነበር፣ ቢኖረኝ ኖሮ አለብሰው ነበር ብለህ በልብህ እዘን። በቃ ይሄ እኔ አሁን በጣም የሚያስፈራኝ አንዱ በእኛ ትውልድ፣ በእኔ ትውልድ የሚያስፈራኝ እንዲህ አይነት ርኅራኄ ከውስጣችን ርቋል። አሁን አይታችሁት ከሆነ ሰው ቀድሞ ይፈርዳል። ለምሳሌ አንድ ቪዲዮአችሁን ቢያይ ቶሎ ብሎ ሰው ይሄ ደግሞ አስመሳይ፣ ይሄን እኮ እንዲህ እያለ ይሆናል ይላችኋል። ቶሎ ብሎ የምትነግሩትን ካችን እግዚአብሔር ለሁላችንም ብርሃን የሆነ ልብ ያድለን። ቅዱሳንን ስለማክበር ብትጠየቁ ምን ያደረገለት ብላችሁ ትመልሳላችሁ?
ምህረት ያደረገለት ብላችሁ ሳምራውያን ብላችሁ ተጠሯቸው። አቃቤ ሀገር ናቸው። ሀገር የሚጠብቁ ናቸው። በምልጃቸው ሀገር ይጠብቃሉ። በጸሎታቸው ሀገር ይጠብቃሉ። ይህች ሀገር እንደኛ ክፋት ቢሆን ፈርሳ ነበር። ይህች ሀገር እንደኛ ክፋት ቢሆን የለችም። ድምጥማጧ ስም አጠራሯ ከምድረ ገጽ ከካርታ ተሰርዞ ነበር እንደኛ ክፉነት ቢሆን። ነገር ግን በቅዱሳን ጸሎት፣ በአባቶቻችን ጸሎት፣ በካህናቱ ጸሎት፣ በቀደሙ አባቶቻችን በሕይወተ ሥጋ የሌሉ በአጸደ ነፍስ ያሉ በእነሱ ምልጃ ይህች ሀገር ኢትዮጵያ የእግዚአብሔርን ስም እየጠራች ትኖራለች። ምክንያቱም ምህረት የሚያደርጉ አባቶች ስላሉ። በዚህ ምክንያት እኛም ምህረት እያደረግን እንድንኖር እንታዘዛለን። አምላካችንን ለሁላችን የምህረት ልብ ያድለን። ያስተማረን